ከሚስት ውጪ የሌላ ሰው ሚስት ጋር አትሂድ አትጂ ማለት ሌላ ነገር አታሽት። ስንት ቦታ ሄድን ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኗል የሚለው አላሳዘን ነው። በአፍ ክፉ ነገር አይናገር፣ ክፉ ነገር ከአፍ አይውጣ፣ አትሳደብ። ስንት ነገር አደረግንበት። በጆሮ ቃል እግዚአብሔርን ስማበት፣ መልካም ነገር ስማበት። ስንት ነገር ሰማንበት። ግንባራችን ሜሮን እንቀባለን፣ መልካም ነገር አስብበት። ስንት ነገር አሰብንበት። እግራችን ተቀባ፣ ወደ እግዚአብሔር ገስግስበት፣ ለመልካም ነገር ገስግስበት። ስንት ቦታ ገባ እግራችን፣ ስንት ነገር አንቦራጨቅን። ግን እኮ 36 ሕዋሳቶቻችን እኮ ተቀድሰዋል፣ ታትመዋል። ማህተም ደግሞ ምን ማለት ነው? የመንፈስ ቅዱስ ነኝ የሚል የእግዚአብሔር ልጅ ነኝ የሚል ከዚህም በልጥ ነገር ለማየት ነው። የመጨረሻው ከናትናኤል በጣም የምንማረው ነገር ናትናኤል ወደ ተመደበበት ሀገረ ስብከት ሲል የገጠሙት ፈላስፎች ናቸው፣ ተራቃቂዎች ናቸው። ልክ አሁንኛ የጥበብ ዘጲላጦስ ያነበበ ዘዳቪንቺ ኮድ ያነበበ የኦሾ መጽሐፍን ያነበበ ፈላስፋ እንደሚውስ የምር ግን እግዚአብሔር ግን አለ ብሎ የሚጠይቁ አሁንም እኮ አለ። እንደዚህ አይነት ሰዎች የገጠሙ ቦታ ላይ ሄደው እነዚህን ሁሉ ረቶ አሳምኖ ወደ እውነተኛ ወንጌል አመጣቸው። የሚገርም ዕቅበተ እምነት ሳሪ እኛ ለም የጀመርነው ዕቅበተ እምነት ለሃይማኖት መጠበቅ ናትናኤል ሐዋርያ ዛሬ ያረፈው በረከቱ ይደርብ። ከዚህም በልታ ያለ ማለት ያ ተመልከቱ። ስንክሳርን ከሰነፎች ይላል ምንም ዕውቀት ከሌላቸው ከፈላስፎች ከተራቃቂዎች አውቀናል አንብበናል ይሄንን እኮ ዓለም በልተናል ብለው የግሪክ ፍልስፍናን ካወቁ ሰዎች ጋር እውነተኛውን ወንጌል መሰከረላቸው። ምን ይላል ጳውሎስ ሲመሰክር? ስለዚህ አንደኛ ቆሮንቶስ 6:10 ላይ ወይም ሌቦች ወይም ገንዘብ የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት ያወርሱ። ምኖች ነጣቂ አሉ እኮ ውስጥ ሆነው እኮ የሚነጥቁ እኮ አሉ እኮ ነጣቂዎች ህዝቡን ቀስ በቀስ እየወሰዱ ወደ ምንፍቅና የሚወስዱ እኮ አሉ። ነጣቂ ምን አይሆኑ የእግዚአብሔር መንግስት ያወርሱ። በቃ እዚህ ውስጥም ካለ ስማ፣ በውጭም ካለ ስማ። ነጣቂ ተሆኖ የእግዚአብሔር መንግስት ውስጥ አይቻልም። ነጣቂ ማለት እኮ ስለ ቦርሳና ስለ ብር ስለ ሞባይል እያወራ ይመስላችኋል? ነጣቂዎች የእግዚአብሔር መንግስት ያወርሱ። እኛ እኮ በነፍስም በስጋ እኮ ነው እየበደልን ያለ። በስጋ የህዝቡን ገንዘብ እንዴትም አድርገን በልተን ጨረስን። ይባስ ብለን ደግሞ ኑፋቄ ነፍስም ልንሰርቅ በስንቱ የሚጠይቀን መድኃኒዓለም ገንዘቡንም ንብረቱንም ሰውነቱንም አሳጥተን አራቁተን ነፍሱንም ጭምር ደግሞ ወስደው ወደ ምንፍቅና ወስደው ደግሞ ጨራሽ። አረ ይቅር ይበለን መድኃኒዓለም በእውነት። በስንት ነገር ሸቀልንበት፣ በስንት ነገር ነገርንበት። ስማችን ተጠቅመን ክህነታችን ተጠቅመን ታፔላዋ ቤተክርስቲያን ሆና እኛ ከጀርባ ግን ነጣቂ ተኩላይ ሆነ። ናትናኤል እንደዚህ አይደለም። ነጣቂዎቹን ፈላስፎቹን አሳምኑም ይላል። ተከታዮቹ አረጋቸዋል የሚለው ፎሎወር አይደለም ያረጋቸው፣ ሰብስክራይብ አድርጎ አይደለም ያላቸው፣ አጠመቃቸው። የሥላሴ ልጅነት እንዲሰጡ አረጋቸው። ይሄንን ማድረግ ወደ ሌላ